በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ውድ የቻናላችን ቤተሰቦች ይህንን የጸሎት መርሃ ግብር ከወደዳችሁት ላይክና ሼር በማድረግ ለሌሎች ክርስቲያን ወንድም እህቶችን በማዳረስ እንደዚሁም ሐሳብና አስተያየታችሁን ለአባታችን ለአቡነ ገብረ መንፈስ ቅዱስም ያላችሁን ፍቅርና አክብሮት በኮሜንት ላይ በመጻፍ ቻናሉንም ሰብስክራይብ እያደረጋችሁ እንድትከታተሉን ስንል በልዑል እግዚአብሔር ስም እናሳስባለን። የጻድቁ አባታችንን የመልኩን ምስጋናና የተአምራት ዜና እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የአባቶቻችን አምላክ ልዑል እግዚአብሔር በመካከላችን ይገኝ። የጻድቁ አባታችንን በረከት ከሁላችን ጋር ይሁን ለዘላለሙ አሜን። ጸሎቱና በረከቱ ይደርብንና አባታችን ገብረ መንፈስ ቅዱስ ያደረገው ተአምር ይህ ነው። የአባታችን የገብረ መንፈስ ቅዱስ የገድሉ መጽሐፍ መጋቢት 5 ቀን ሲነበብ ሰማ። የአባታችን የዕረፍቱ ቀን የተጸነሰበትን ቀን በጾም እንደሆነ ጠይቆ ተረዳ። ያም ሰው የአባታችንን መታሰቢያ ዝክር ታኅሳስ 29 ቀን አደርጋለሁ፣ ለአባታችንን መታሰቢያ በግና በሬ እሰዋለሁ አለ። አባታችን እስከተወለደበት ቀን ጠብቆ በጉን በሬውን አመጣ። ወደ ቤተ ክርስቲያን ይዞ ሲሄድ በመንገድ ላይም አንድ አንበሳና አንድ ነብር አገኘ። እርሱም በሬውን እየነዳ ልጁም በጉን እየጎተተ ሲሄዱ አንበሳና ነብሩ ደረሱባቸው። ያም ሰው ከልጁ ጋር በሬውንና በጉን ትተው ሸሹ። ሮጠውም በድንጋጤ ወደ ቤታቸው ገቡ። እነዚህ አንበሳና ነብር ግን በጉንና በሬውን ወደ ጫካ ወሰዷቸው። አባታችን ገብረ መንፈስ ቅዱስም አንበሳና ነብር ወዳሉበት መጥቶ አንተ አንበሳ ይህንን በሬ ጠብቅ፣ አንተም ነብር ይህንን በግ ጠብቅ፣ ከዛሬ እስከ ቀጣይ ዓመት የልደቴን በዓል ጠብቃችሁ ወደ ቤተ ክርስቲያን ወሰዷቸው። ፈጣሪ የሰውን አንደበት ይሰጣችኋልና መልእክቴን ንገሩ አላቸው። ከዚህም በኋላ በዚያ ትቷቸው ሄደ። እስከ ዓመት ድረስም ሲጠብቁ ኖሩ። በአባታችን በገብረ መንፈስ ቅዱስ የልደቱ በዓል ቀን በሬውንና በጉን እየነዱ ካህናቱ በማኅሌት አገልግሎት ሳሉ ወደ ቤተ ክርስቲያን መጡ። ሕዝቡና ካህናቱ አንበሳና ነብሩን ባዩ ጊዜ ፈጽመው ሸሹ። በቤተ ክርስቲያን አጥርም ዘለሉ። የቤተ ክርስቲያንን በር ዘጉ፣ በመቆለፊያም ቆለፉ። አንበሳና ነብር በቤተ መቅደስ ያሉ ካህናቱን የዛሬ ዓመት ከእገሌ የወሰድናቸው አባታችን ገብረ መንፈስ ቅዱስ ጠብቀን እንድናመጣቸው ያዘዘን እነዚህን በሬና በግ ውሰዱ አሏቸው። ሳር እየበላን ውሃ እየጠጣን አቆይተን አመጣንላችሁ ብለው አንበሳና ነብር በሰው አንደበት ተናገሩ። ይህንን ተናግረው ወደ በረሃ ተመለሱ። በመቅደስ የነበሩ ካህናትም ሞተው በሬውንና በጉን ከቤተ ክርስቲያን በር ቆመው አገኟቸው። በሬውን ቤት አክሎ ነበር፣ በጉም በሬውን አክሎ ነበር። የሀገሩ ሰዎችም ይህንን አይተው ፈጽመው አደነቁ። እስከ 1 ሳምንት ድረስ በሉ። እስከ ዕለተ ሞታቸው ድረስ የአባታችንን መታሰቢያ ሲያደርጉ ኖሩ። ጸሎቱና በረከቱ በሕዝበ ክርስቲያኑ እንደዚሁም በሀገራችን በኢትዮጵያ ለዘላለም ጸንቶ ይኑር አሜን። አባታችን ገብረ መንፈስ ቅዱስ ያደረገው ሌላኛው ተአምር ይህ ነው። ጸሎቱና በረከቱ በሀገራችን በኢትዮጵያ እንዲሁም በሕዝበ ክርስቲያኑ ለዘላለም ጸንቶ ይኑር አሜን። ከአንዲት ላም በቀር ከዚህ ዓለም ሀብት ምንም የሌላት አንዲት ሴት ነበረች። ወተቱን እየጠጣች ቅቤውን ሸጣ የአባታችን የገብረ መንፈስ ቅዱስን መታሰቢያ ከማህበረተኞቿ ጋር ታደርግ ነበር። በየወሩም ታከብረው ነበር። በጸሎቱም ትተማመን ነበር።
የዚያች ድሃ ሴት ተራዋ በደረሰ ጊዜ እህልን ፈለገች፣ የሚያበድራትን ባጣች ጊዜ ፈጽማ አዘነች። ማህበርተኞቿንም ወደ ቤቷ ካስገባቻቸው በኋላ እሳት አነደደች። ያቺን አንዲትም ላም አርደው ይበሉ ዘንድ ሰጠቻቸው። ያን ጊዜም ማህበርተኞቿ አርደው ስጋዋን በሉ። ጥጃዋ ከቤት ውስጥ ብቻዋን ቀረች። እናቷንም ስላጣች ትጮህ ነበር። ማህበርተኞቿም ጠግበው እግዚአብሔርን እያመሰገኑ ወደ የቤታቸው ሄዱ። ያችንም ሴት እግዚአብሔር በታመንሽበት በገብረ መንፈስ ቅዱስ ጸሎት መልካሙን ነገር ይስጥሽ፣ የተአምራቱንም ኃይል በአንቺ ላይ ያሳያሏት። በማግስቱም ያች ላም ተነስታ ጥጃዋን እያጠባች አገኘቻት። እርሷም ማሰመታ ጮኸች፣ እልልም አለች። የሀገር ሰዎች በአካባቢው ያሉ ማህበርተኞቿም ሰምተው ፈጥነው ደረሱ። ያችን ላም ጥጃዋን ስታጠባ አይተው ፈጽመው አደነቁ። ያን ጊዜ በቅዱሳኑ አድሮ ድንቅ ተአምር የሚያደርግ እግዚአብሔርን አመሰገኑት። በተአምራቱም የሞቱትን የሚያስነሳ አባታችን ገብረ መንፈስ ቅዱስንም አመሰገኑት። ሐዋርያው ቅዱስ ጳውሎስ ለሚያምን ሰው ሁሉ ይቻላል፣ ዳግመኛ ጻድቅ በእምነት ይኖራል ያለው በዚህ ሴት ተፈጸመ። ዳግመኛም ነቢዩ ዳዊት እግዚአብሔርን የሚፈልጉ ሁሉ ከመልካም ነገር አይቸገሩም ያለውም በዚህች ሴት ተፈጸመ። ይህንን ተአምር ያዩትም የሰሙትም ሁሉ ፈጽመው አደነቁ። ስቡሕ ልዑል የሚሆን እግዚአብሔርን አመሰገኑት። አባታችን ገብረ መንፈስ ቅዱስንም እውነት የሞቱትን የሚያስነሳ ታላቅ ጻድቅ ነው አሉት። የአባታችን ጸሎትና በረከቱ በሕዝበ ክርስቲያኑ በሀገራችን በኢትዮጵያም ለዘላለሙ ጸንቶ ይኑር አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን የጻድቁ አባታችን የገብረ መንፈስ ቅዱስን የመልኩን ምስጋና ማንበብ እንጀምራለን። መልክዓ ገብረ መንፈስ ቅዱስ። ሰላም ለጽንሰትከ ገብረ መንፈስ ቅዱስ ሆይ በብስራተ መልአክ ለተጸነስከው መጸነስህና በወርኃ ታኅሳስ ለተወለድከው ልደትህ ሰላም እላለሁ። ክቡር አባት ሆይ ስለ ዓለሙ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴስ ግብር እንደገበረ እኔም ፍጹም ልባዊ የሆነ እጅ መንሻ ወርቅ አቀርብልሃለሁ። ሰላም ለተሐጽሞትከ ገብረ መንፈስ ቅዱስ ሆይ የቤተ ክርስቲያን መብራት የምትሆን የተመረጠች የክብርት እናትህን ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደግከው አስተዳደግህ ሰላም እላለሁ። ክቡር አባት ሆይ በጠንካራ የጽድቅ ክንድህ ደግፈህ ያዘኝ። እጅግ ጥልቅ የሆነ የፍትወተ ሥጋ ጉድጓድ ዓለም ልትጨምረኝ በፊት ሕይወት መድዋን አጥምዳለችና ሰላም ለዝክረ ስምከ ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃኑ ጸዳል እጅግ በሚያበራም በብርሃን ለተቀረጸ ስም አጠራርህ ሰላም እላለሁ። ክቡር አባት ሆይ በኃጢአት ድጥ ላይ ለመውደቅ የሚፍገመገሙትን በኃይል ክንድ ፈጥነ የምትደግፍ ነህና በዓለም ላይ መልካም ዝና እንዳተረፈው ለስም አጠራርህ ኢትዮጵያ ታመሰግናለች፣ ግብፅም ትዘምራለች። ሰላም ለስዕርተ ርእስከ ገብረ መንፈስ ቅዱስ ሆይ በቅባ ሃይማኖት ለለሰለሰ ለስዕርተ ርእስህና በጠፈረ ክሳድህ ላይ ለሚገኘው ርእስህ ሰላም እላለሁ። ክቡር አባት ሆይ በትሩፋተ ገድል በዋጃሃት በመንግሥተ ሰማይ ክፍልህ በዚያ ከኔ ጋር ይሁን ስትል በጆሮዬ ንገረኝ። ሰላም ለገጽከ ገብረ መንፈስ ቅዱስ ሆይ በመዓልት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስነ ገጽህ ሰላም እላለሁ። ክቡር አባት ሆይ ምጽዋትን እንደ ዘር የምትዘራ ለጋስ ባለጸጋ ነህና ሙሽራው ድንገት ሌሊት በመጣ ጊዜ ከአንተ ጋር መብራት አብርቼ ይቀበለው ዘንድ ከትሩፋተ ገድልህ የመብራት ዘይት አካፍለህ ስጠኝ። ሰላም ለቀራንብትከ
ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቀራንብቶች ሰላም እላለሁ። ለሥጋዊ መድረክ መብራት ለሆኗት ዓይኖችህም ሰላም እላለሁ። ክቡር አባት ሆይ በተከበሩት ጉባኤ መካከል አንተ እጅግ የተከበርክ ነህና የአእምሮህን ሕግ በልቦናዬ ሰሌዳ ላይ ጻፍ፣ አእምሮዬ ትክክል አይደለ ነውና። ሰላም ላይዛኒከ ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለን ሰው ጸሎትና በትካዜ ላይ የምትገኘው ሴት የልመና ቃል በቅጽበት ለሚሰሙ አይዛኖች ሰላም እላለሁ። ክቡር አባት ሆይ ልዩ ልዩ ተአምራትን ከማድረግህ ጋር መሐሪ እንደመሆንህ ሁሉ ሁሉን የምትረዳ የተለያዩ ስጦታን የምትሰጥ ስትሆን በእኔ ዘንድ ልቦና ስለምን ይጨክናል? ሰላም ለመላትከ ገብረ መንፈስ ቅዱስ ሆይ ኃጥኡን ሰው ለማዳን ከእርሱ ዘንድ የንስሐ እንባ ምንጭ ለሚፈልቅበት ጉንጮች ሰላም እላለሁ። ክቡር አባት ሆይ ጽኑዓን መሰናክሎችን በአሸናፊነት ለመወጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከግፈኛ ሰው መገፋትም አድነኝ። ሰላም ለአእናፊከ ገብረ መንፈስ ቅዱስ ሆይ ከወርቅ ከዕንቁ ይልቅ ንጽሐ ድንግልና የሚያንጸባርቀው የድንግል ማርያምን ንጽሐ ድንግልና ገና በሩቁ ለሚያሸቱ ዓይናፎች ሰላም እላለሁ። ክቡር አባት ሆይ አነዋወርህ ሉዓላዊ ምጡቅ እንደመሆኑ መጠን የመብረቅን ሰረገላ በፊትህ በማስቀደም የዚያን የወዳቂ ጋኔን ሰራዊት ጠላቶችን ተከታትላ አጥፋቸው። ሰላም ለከናፍሪከ ወለአፉከ ገብረ መንፈስ ቅዱስ ሆይ ከስነ ስርዓት ውጪ ላለመናገር ተጠብቆ ለመኖር ሕግን ላቋቋሙ ከናፍርህና ለአፍህም ሰላም እላለሁ። ክቡር አባት ሆይ ምግባረ ሰናይን አጠናቅቀህ የያዝክ ፍጹም መነኮስ አንተ ያለ እህል ውሃ ተጋድሎህን ስታካሂድ ተመልክታ የነበርክባት ገዳም ወይንም ጭው ያለችው በረሃ ትዕግስትህን ፈጽማ አደነቀች። ሰላም ለአስናኒከ ገብረ መንፈስ ቅዱስ ሆይ በኃጢአት መጥረስ ላልደረሱ አስናኖች ሰላም እላለሁ። የምድራዊ መብልን አጣጥሞ ከማላመድ ፈጽሞ የተወገዱ ናቸውና። ክቡር አባት ሆይ ግርማና ብስትን በስልጣን ስር አውለህ የምትገዛ ነህና አንተን የምትወድ በደዌ ኃጢአት ለምትሰቃይ ሰውነቴ ብልሁ ቀሲስ ሆይ መድኃኒቷን ፈልግላት። ሰላም ለልሳንከ ገብረ መንፈስ ቅዱስ ሆይ እውነተኛውን የክርስቶስን ሃይማኖት ላስተማረ ለአንደበትህና ችግርን ለሚያቃልል ስልጣነ ቃልህም ሰላም እላለሁ። ክቡር አባት ሆይ መንግሥተ ሰማያት ለአንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆንበት በቅዱሳኖች በኩል ደግሞ ልክ እንደ ርግብ የዋህ ሆነህ ተገኝተሃልና። ሰላም ለእስትንፋስከ ገብረ መንፈስ ቅዱስ ሆይ ሕሙማንን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከማር ከወተት የሚጣፍጥ በአምላኩ ኃይል አዳኝ ከሚሆን ከጳውሎስ እስትንፋስ የማዳኑ ተባባሪ ለሚሆን ለእስትንፋስ ሰላም እላለሁ። ክቡር አባት ሆይ የኢየሱስ ክርስቶስና የባህሪ ሕይወት የሚሆን የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኃጢአት ንጹሕ ያደርገኝ ዘንድ የእስትንፋስህን ከእስትንፋሴ ጋር አንድነትን ይፍጠሩ። ክቡር አባት ሆይ ክብርህ ከመላእክት ክብር ያላነሰ ነው። አባቴ ገብረ መንፈስ ቅዱስ ሆይ ሰውነቴ በአንተ ፍቅር ተጠምዳለችና አንደበቴን ግለጥ፣ ልቦናዬንም አብራ። ሰላም ለአጻብዕከ ስቱላት ገብረ መንፈስ ቅዱስ ሆይ ዘወትር እንደ መብራት ለሚያበሩ ለጣቶች ሰላም እላለሁ። ክቡር አባት ሆይ አንደበትህ እንደ ጳውሎስ አንደበት የጣፈጠ ነውና ሄኖክ ከሞት በፊት እንደተሰወረ እኔንም የመቅሰፍት ዘመን እስከሚያልፍ ድረስ በጸሎትህ ሰውረኝ። ገብረ መንፈስ ቅዱስ ሆይ
562 ዘመን በገዳም ስትቀመጥ እግዚአብሔር በጸጋ የሰጠህ በመላ አካልህ የበቀለው ፀጉር እንደ ልብስ ሆኖ ኖርክ። ክቡር አባት ሆይ ሥጋዊና መንፈሳዊ ጥበብን ግለጽልኝ፣ ይልቁንም የጸሎት ኃይለ ቃል ረዳቴ በመሆን አስራት በኩራት አድርጎ ይጠብቀኝ። ንሂሳ በሚባል አገር የሚኖሩ ስምዖንና ጴስያ የተባሉ ልጅ በማጣታቸው ለ30 ዓመታት ያህል ሲያዝኑ ሲኖሩ ስሉስ ቅዱስ በጴስያ ማኅፀን ሀብተ ጸጋም ቢያሳድሩ በአምላኩ ኃይል አናብስትን የሚገዛ ኃጢአትን የሚያስተሰርይ ገብረ መንፈስ ቅዱስ ተወለደ። እግዚአብሔር ያሳትፈን ከትሩፋቱና ከክብሩ። ክቡር አባታችን ገብረ መንፈስ ቅዱስ በቃል ኪዳኑ በአብ በወልድ በመንፈስ ቅዱስ ዘባን የታዘለ 3 ገጽ አንድ አምላክ ብሎ ያስተማረ የትምህርቱ ስነ ጸዳል ፈጽሞ ያበራ ሥጋዊ ሥርዓተ ቀብሩም በኢትዮጵያ የተፈጸመ እርሱ ንዑድ ክቡር ነው። አቤቱ የብፁዕ አባታችን የገብረ መንፈስ ቅዱስ አምላክ ሆይ ከመከራ ሁሉ እኛን ሕዝቦችን ሰውረን ለጠላትህም አሳልፈህ አትስጠን፣ ጠብቀንም እንጂ አትተወን። እኛ አንተ ፍጥረት አንተም የእኛ ፈጣሪ ነህና ክብር ምስጋና ለአንተ ይገባል ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ክብርና ምስጋና ይድረሰው። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስም በረከትና ረድኤት ከሁላችን ጋር ጸንታ ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።